የቤት ሰራተኛ ቤታችን ስናስገባ በምን አይነት መልኩ ነው የምናስገባው የሚለውን ነገር ለማስተዋወቅ ፈልጌ ነበር። የሕክምና ባለሙያ እንደመሆኔ ጭምር እንደ አንድ አባትም ልጆቻችንን ከተለያዩ በሽታዎች መጠበቅ ግዴታችንም ነው፣ የራሳችንንም ማለት ነው። ስለዚህ እነዚህ ከውጪ የምናመጣቸውን የቤት አጋሮች ወይም ደግሞ የቤት ሰራተኛ በተለምዶ የምንላቸውን ምርመራ ማድረግ ይኖርብናል። በጣም መጠንቀቅ ያለብን አንዱ ቤታችን ውስጥ የምናስገባውን ለረጅም ጊዜ አብሮ ሊኖር የሚመጣውን ሰው የጤንነት ሁኔታን አስቀድሞ ማወቅ ነው። ምን አይነት ምርመራ ብናደርግ የተሻለ ነው? በቀላሉ ሳይጋነን 4 ምርመራዎችን ማድረግ ይኖርብናል። በመጀመሪያ የተላላፊ በሽታ የምንላቸውን በጣም አደገኛ የሆኑ ተላላፊ በሽታ የጉበት ነው። የሄፓታይተስ ሲ የምንለው ከባድ መተላለፍ የሄፓታይተስ በሽታ የምንለው እነዚህ የሄፓታይተስ ቫይረስ በሽታዎች እነዚህን ቼክ ማድረግ ይኖርብናል። ሁለተኛው የኤችአይቪ ምርመራ ማድረግ ይኖርባታል። እነዚህ በደም ንክኪ በቀላሉ በቶሎ መተላለፍ የሚችሉ ናቸው። ቤት ውስጥ ቁስል ሊኖረው የሚችል ልጅ ይኖረናል። እሷ ወይ ልትቆስል ትችላለች፣ ቢላ ጣቷን ሊቆርጥ ይችላል። ልጃችሁ ደግሞ ቁስል ሊኖረው ይችላል። በጣም ብዙ ነገር አለ እና ስለዚህ በቀላሉ ሊተላለፍ ይችላል ማለት ነው። ሌላው ሁለቱም ምርመራ ካደረጋችሁ ሌላው የእርግዝና ምርመራ ነው። የእርግዝና ምርመራ እሷ ሌላ ቦታ እርግዛ ልትመጣ ትችላለች። በራሷ በግል ጉዳዩዋ ከመጣች በኋላ ቤት ውስጥ የፋሚሊ ሜምበር ካለ አባቱም ሊሆን ይችላል፣ ማንም ሊሆን ይችላል። ያንን ሰው ለማሳቀቅ ልትጠቀምበት ትችላለች። አብሶ ትልልቅ ስም ያላቸው ብዙ ሀብት ያላቸው ሰዎች እንደዛ ነገር ጥንቃቄ ሊያደርጉ ይገባል። እዚህ ምርመራዎች ቢደረጉ ያን ያህል ውድ ሆኖ አይደለም። በጤና ጣቢያዎችም በሆስፒታልም በመንግስት ሆስፒታልም በቀላሉ የሚገኝ ነው። ወንድማችን ሰይድ ኪያር ሐጂ ኢብራሂም የፌዴራል መጅሊስ ኃላፊ የሐጂ ኢብራሂም ቱህፋ ትልቅ ልጅ የሆነው ወንድማችን ትልቅ ምክር ነው የመከረን ያለው። ስለዚህ እኔ ተጨማሪ የምመክራችሁ ብዙ ጊዜ የቤት ሰራተኞች የቤት ሲገቡ ህፃን ልጆች የቤት ውስጥ ህፃን ልጆች ካሉ ህፃናት ልጆች በቀላሉ በሰራተኞች አይን ውስጥ ይገባሉ። እነዛ ሰራተኞች ልክ የቤት ሲገቡ ልጆችን ቀጥታ ማሻአላህ ማለት አያቁም፣ ባረከላህ ማለት አያቁም። ልክ የቤት እንደገቡ ህፃን ልጆችን ሲያዩ እነዛ ህፃን ልጆች በሰው አይን በሰራተኞች አይን ውስጥ ይገባሉ። ለዚህ ደግሞ ትልቁ መፍትሄ የሚሆነው ልክ የቤት ሰራተኞች የቤታችን ሲገቡ ማስተማር አለብን ማለት ነው። ህፃናት ልጆችን ሲያዩ ማሻአላህ ማለት እንዳለባቸው፣ ባረከላህ ማለት እንዳለባቸው ማስተማር ይኖርብናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።